እስኪ ዛሬ ደግሞ በአዲስ አበባ ልቤን የሰበረውን ነገር ላካፍላችሁ። ከቢሮ ወደ ቤት ስመለስ ያየሁት ትዕይንት እረፍት ነሳኝ፣ ልቤን ሰበረው። አንዲት እናት ሕፃን ልጇን አዝላ በተጨናነቀ ባስ ውስጥ ስትንገላታ እያየሁ፣ ዙሪያዋን ግን ወጣቱ ተቀምጦ በስልኩ ይጫወታል፣ ይሰሳቃል። ማንም አልተነሳላትም፣ ማንም አላዘነላትም። ኢትዮጵያዊነት ቅድሚያ ለእናቶች የሚል ትውፊት አልነበረውም እንዴ? እውነት ለመናገር ልቤ ተሰበረ። እምነታችን የሽማግሌውን ፊት አክብር ብሎ አላስተማረንም እንዴ? በቤተ ክርስቲያን፣ በመስጊድ፣ በቸርች የምንመላለሰው በአውቶቡስ ውስጥ ለምታልፍ እናት ወንበር መልቀቅ ካላስቻለን እምነታችን የቱ ጋር ነው? እናትነትን ማክበር ሀገርን ማክበር ነው። ዛሬ የምንቀመጥበት ወንበር ነገ በልጆቻችን ፊት ዋጋ እንዳያስከፍለን እንጠንቀቅ። እስኪ ሰብአዊነት አንርሳ፣ ኢትዮጵያዊነትን በተግባር እንግለጸው። ትልቁ ማኔጅመንት፣ ትልቁ እምነት የሰው ልጅን ማክበር ነው። እናትነትን የናቀ ትውልድ ደግሞ መቼም ሀገር መምራት አይችልም። እባካችሁ ወጣቶች ኢትዮጵያዊነታችንን በስልክ አናጥፋው። ሰብአዊነት ከራሳችን ይጀምር። እባካችሁ ይህንን ቪዲዮ የፕላስ ምልክቷን በመንካት ለሁሉም እንዲደርስ እናድርገው። ሰብአዊ